እንጀራ ለምንድን ነው እንደዚህ ያደረገው? እሱስ ምንድን ነው? ይሄማ እየተሰራ ነው ታያለሽ። ምንድን ሳህን ጥምጣም ነው እንዴ? ሳህን እየተሰራ ነው ታያለሽ። እስቲ በእንጀራ እናደርግና ለይቻ እንደምንበላው ቢስሚላህ አንድ በፊት ያዘች ትችላል እንዴ? አምስት ማለት ነው የጀማው የጀማው ዘ ማለት ንጉስ ወጥ ይሆናል። እሺ ወጣች ማለት ነው። ንጉስ ወጥ ሳይሆን ሹጋ እንጀራ ነው አንድ ሰፋት ወስድ ጠቅልሽ ነው እንደቀረጽ ነው የሚሰጠን አንድ እንጀራ ለአራት ሲሆን እዚህ ላይ ነው። ዋው መጣሹ ይሄ የኛ ምሳ ነው። ያው ፍየል የሚባል ነገር በግ የሚባል ከ11 ሺህ በላይ ስለሆነ እንደ አቅማችን እኛ ደግሞ 1500 ብር ገዛን ዶሮ ሰርተናል። ይሄ እንግዲህ በሰዎቹ ቁጥር የቀረበ የእንጀራ ሳህን እንጀራ ላይ የተሰራ ምርጥ አቀራረብ ነው። ተከታተሉ። ይሄ ክክ በቴስት የተሰራ ነው። ሲቀጥል ይሄ ደግሞ ቀይ ስር ነው። ይሄ ቀይ ስር ነው። በነገራችን ላይ ለሁላቸውም ባንድ ለማድረግ ለጌጥ ነው እንጂ አብሮ ነው የሚበሉት። ምክንያቱም ሁሉም ሰው ዞሮ ዞሮ የተለያየ ነገር ይፈልጋል ማለት ነው። ከዛ ምን ያለ እዚህ ጋር ለማለት ሁሉም ተረጋጋ አንድ ነገር አይደለም። እዛው ዘንም ታዲያ ባልደው ናት እዛው ዘንም ታዲያ ነው በቃ ማለት
እሺ ውዶቼ እንግዲህ እነሱን እንደዛ አቅርበን አይታችኋቸዋል። እኛ ደግሞ እዚህ በዚህ መልክ የሙስሊሞች የክርስቲያኖች ያው የኛ ምሳ ስጋ ስለሆነ ያው እነሱ አይበሉም ክርስቲያን ስለሆኑ ነው ማለት ነው። እኛ ደግሞ ይሄን እንበላለን ማለት ነው። አሪፍ ጋይስ እንብላ እንጠጣ። ዛሬ ኢድ ነው። ነገ ደግሞ ጾም ነው እንዳትረሱት። ነገ ጾም ነው። አሁን ስለቀረበ ነገ የሚበላ ነገ ይበላል እንዳትሉ ጾም ነው። ነገ ጾም ነው። ጥር ላይ እንገናኝ ነገ ደግሞ ኢጀር ሰራሱ ወጣ ያለው ነገር ይሄ ነው። ሁለቱም ነገር ነው። ራሴን እንዳልሆንኩ ሰዓት በሀድራ ቢዚ ነኝ አለ። አየ ቢስሚላህ ብለናል። እንብላም፣ ምሳችንን እንብላ፣ ቡና እንጠጣለን ማለት ነው። እነሱም እዛ ጋር እየበሉ ነው፣ እኛም እዚህ እየበላን ነው ማለት ነው። ምሳችንን በዚህ መልኩ አቅርበናል ማለት ነው። በነገራችን ላይ ካሜራ አማኑ ዝም ብሎ ነው። ካሜራማኑ ዝም አይደለም። ያው እንግዲህ እንደምታዩት ነው። በዚህ መልኩ ነን እንላቸዋለን። አህሪ ባህሪ ብለናል። ኢድ ሙባረክ አለይና ወአለይኩም